بسم الله الرحمن الرحيم الحمد لله رب العالمين وأصلي وسلم على نبينا وحبيبنا وشفيعنا محمد وعلى آله وصحبه أجمعين إن شاء الله يا الله سبحانه وتعالى فقادك هنا لنتواصبت يفلكبت رئيس خطر الرياء وآثاره يميلي هنال يهم انغري أهن مهبر سباتين بسفيو يتنسر الراكال لتفات عنده ይህም ሪያ እና የሪያ ውጤቶችን በተመለከተ ሪያ ማለት ለአላህ Subhanahu Wa Ta'ala ብለን በመንሰራቸው በሆኑ መልካም ስራዎቻችን የአላህ Subhanahu Wa Ta'ala ውዴታን ፈልገን በመንሰራቸው በሆኑ መልካም ስራዎቻችን ውስጥ የሰዎችን እይታን መጠባበቅ በሰዎች መደነቅን በሰዎች መሞገስን መጠበቅን በተመለከተ የዚህን አደገኛ የሆነ ጥፋትን የዚህን ውጤቱን የምናይ ይሆናል ማለት ነው لمن إن من أعظم ما يجب على المسلم أن يحذره ويتوقاه فتام عند مسلم فتام ليتنكك أو كم يقباك هنا تكبر استاندو من دنو آفات الرياء يرياء ما أتنو مالتنا رياء يمبالو بالشتانو لمن كتب على فإنه داء خفي يتسلل إلى القلوب إنه يهمن دنو دبك هنا بالشتانو وده سوچ ልቦና ሰርስሮ የሚገባ የሆነ ማንኛውም አማኝ ሙእሚን የሆነ መካል ሊፈተንበት የሚችል የሆነ በሽታ ስለሆነ ይህም ንያዎችን ያበላሻል ስራዎችንም በአጠቃላይ የሥራውንም ውጤቱንም ከንቱ ያደርግብናል ማለት ነው ولذلك حذر النبي صلى الله عليه وسلم امته منه ስለሆነም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚህ ተግባር ከሪያ ማለት ነው حتى ሰሃቦቻቸውን እነዚያን ብርቅዬ ሰሃቦችን ረሱል ሰለም በከፍተኛ ሁኔታ ምን አድርገዋል አስጠንቅቀዋል ማለት ነው ምን አሉ ረሱል ሰለም አላ اخبركم بما هو اخوف عليكم عندي من المسيح الدجال አሏቸው ሱብሃንአላህ እንግዲህ ከጥፋት አንፃር ከመሲህ الدجال የበለጠ እኔ እናንተ ዘንድ የሚሰጋላችሁ የሚፈራላችሁ የሆነ ነገር አልነግራችሁ ምን አሉ ሰሃቦችም ተደናገጡና قالوا بلى يا رسول الله አሏቸው እንግዲህ እንገሩን ስሏቸው ምን አሉ ረሱል ሰለም الشرك الخفي ድብቅ የሆነው ሽርክ ነው ይህንን ነው እኔ ከመሲህ الدجال በእናንተ ህይወት ላይ ጥፋትን ወይም ደግሞ የአላህ Subhanahu Wa Ta'ala ቁጣን ሊያስከተልባችሁ ይችላል ብዬ የምሰጋላችሁ አሉ ማለት ነው ሱብሃንአላህ ይህንንም በምሳሌ ሲነግሩ ምን አሉ ان يقوم الرجل فيصلي فيزين صلاته لما يرى من نظر رجل عند سويه ወደ ሰላት ሊቆም ነው ሰላቱን ሊሰግድ ነው በሚሰግድበት ሰዓት የሌላን አካል እይታን ሊያይ ነው ሊያገኝ ነው ማለት ነው እና ወደሱ ወደ ስግደት አሰጋገድ የሚያይ የሆነ ሰው መኖሩን ባስተዋለ ሰዓት ሰላቱን አሳምሮ ሊሰግዳት ነው አሉ ማለት ነው ሱብሃንአላህ ይህ ስሜት ነው ሪያ የሚባለው በመንሰራቸው በመልካም ስራዎች የሰዎችን እይታን መጠባበቅ በሰዎች መደነቅን የሰዎችን ይሉኝታን መጠባበቅ በዒባዳ ላይ ምን ይባላል ሪያ ይባላል ማለት ነው እና በዚህም የተነሳ በጣም ብዙ ስራዎች አሉ ዛሂራቸው ውጫዊ ገጽታቸው መልካም ስራን የሚመስሉ አላህን ታዘዝንባቸው የሚመስሉን ነገር ግን ውስጣቸው ውጤታቸው ላይ ስንሄድ ደግሞ የከሰርንባቸው አላህ ይጠብቀንና በሌላም ሐዲሳቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ إذا جمع الله الناس يوم القيامة ليوم لا ريب فيه الله سبحانه وتعالى የሰው ልጆችን አይቀሬ ለሆነው ቀን የሰበሰባቸው ጊዜ የቂያም ለት ናዳ ሙናዲን ያንን ለተጣሪ ይጣራል يعني እንግዲህ አላህ Subhanahu Wa Ta'ala በሰዎች መካከል የሚጣራ የሆነ መልእክትን ያዛል በዚያም ያ مكال من الله من كان أشرك في عمل عمله لله أحدا لله سبحانه وتعالى بلو بسرع وسرع عندنا مكال يقرى يهنا أكل فليطلب ثوابه من عند غير الله إنه من دونك الله سبحانه وتعالى وجهك لكال يفلق لمن فإن الله أغنى الشركاء عن الشرك الله سبحانه وتعالى كتقاريا من هنا يتبقى كانوا ከተጋሪያም ብቻ ሳይሆን عن الشرك ከሰሩት ወይም ደግሞ ከተጋሩበትም ተግባርም ከዛኛው ከሽርክም አላህ Subhanahu Wa Ta'ala የተብቃቃ ነው የሰራችሁትን የሥራን ምንዳ
ለሱ ብላችሁ ከሰራችሁለት ከሆነ አካል ምንዳችሁን ፈልጉ ይባላሉ። በጣም ከባድ የሆነ ነገር ነው ማለት ነው። وقد بين الله عز وجل خطورة الرياء في كتابه برقتم الله سبحانه وتعالى بقرآن بتلاقي يبوتا يزين ريان أسكفينتي ندرنا لك السلنال كنني من قصوش مكاكل الله سبحانه وتعالى سورة البقرة واستمن عليه يا أيها الذين آمنوا أن أنت أمانيو تشويلنا لا تبطلوا صدقاتكم صدقة وچاچون كنتون دات تادرقو يصدقاتون قتت أتابلاشو لنا بمن بالمن والأذى بزاك الله بمن مصادق ወይም ደግሞ በዙሪያው ላሉ ሰዎች እየተነገረሱን በሱ ላይ በመመጻደቅ እሱን አዛ በማድረግ እኔ ይህንን አድርጌልሃለሁና አንተም እንዲህ ልታደርግልኝ ይገባል አይነት ተግባርን ለሱ በማሳየት እሱን አዛ በማድረጋችሁ የሥራችን ውጤት ወይም ሰደቃችን ምንዳን ከንቱ እንዳታደርጉ ከለዚ ينفق ماله رئاء الناس ስራዎቻችን ወይም ሰደቃችን ምንዳን እንዳታበላሹ እንደዛኛው አካል በማለት አላህ ይናገራል። ያ አካል ማን ነው? ينفق ماله رئاء الناس የሰዎችን እይታን የሰዎችን ትኩረትን ፈልጎ ሰደቃ የሚያወጣ የሆነ አካል ነው። ሱብሃንአላህ የሰዎችን እይታን እየተጠባበቀ ሰደቃ የሚያወጣው የሆነ አካል በመሰረቱም ወላ يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን አይደለም። ትክክለኛ የሆነ እምነትን የሚያምን አይደለም። የዚህ ሰው የምሳያ አለ አላህ Subhanahu Wa Ta'ala فمثله كمثل صفوان عليه تراب ልክ የዚህ ሰው የሥራ አምሳያ እንዴት ነው? ከመثل صفوان እንደ ቋጥኝ ድንጋይ ነው። በዛ በቋጥኝ ድንጋይ ላይ አፈር እንዳለበት ያን አፈር ደግሞ فأصابه وابل فتركه صلدا ከባድ የሆነ ዶፍ የሆነ ዝናብ ጥሎ ያን አፈር ጠራርጎ እንዳስወገደውና ያንን ቋጥኙን ልሙጥ አድርጎ እንደተወው ነው። لا يقدرون على شيء مما كسبوا እንዲህ ያሉ አካላት ከሰሩ ስራ ምንም አይነት ነገርን ምንዳን አላህ Subhanahu Wa Ta'ala ዘንድ ማግኘት አይችሉም። والله لا يهدي القوم الكافرين አላህ ከሃዲያን የሆኑ ሰዎችን በሱ ጸጋ የካዱ ወይም በሱ ጌትነት የካዱ የሆኑ ሰዎችን ወደ ቀጥተኛው መንገድ አላህ ይመራምና ይለናል ማለት ነው። በዚህ አንቀጽ ላይ አላህ Subhanahu Wa Ta'ala ምን አድርጓል? فشبه الله عمل المرائي بحجر أملس عليه تراب በስራው የሰዎችን እይታን የሰዎችን ትኩረትን ወይም በሰዎች መደነቅ መሞገስን የሚፈልግ የሆነን አካል የሱን ስራውን አላህ Subhanahu Wa Ta'ala ለቅ ቋጥኝ እንደሆነ ወይም ምንም ነገር እንደሌለበት ድንጋይ አድርጎ አላህ ምሳሌ ያደረገ ማለት ነው። ልክ ዝናብ በመጣ ሰዓት ደግሞ ያንን ነገር እንዳስወገደው ማለት ነው። ያም መጨረሻ ላይ ድንጋዩ ልሙጥ ሆኖ ባዶ ሆኖ እንደቀረ ልክ እንደዚህ وكذلك عمل المرائي يظهر للناس አንድ የሰዎችን እይታን እየተጠባበቀ ዒባዳ የሚያደርግ የሆነ አካል ሰዎች በዛሂር ዱንያ ላይ ወይም ይህንን ዒባዳ ሲሰራው ሲያዩት ከአንሁ يصلي ويصوم ወይም ደግሞ መልካም ስራ የሚሰራ መስሎ ይታያል ማለት ነው። ነገር ግን የቂያም ዕለት فيكون هباء منثورا የተበተነ የሆነ ትቢያ ይሆናል ማለት ነው። ለምን? لأنها لم تكن خالصة لله رب العالمين የአላህ ወጅህ ተፈልጋ ለአላህ Subhanahu Wa Ta'ala ብቻ ተጠርታ የተሰራች ተግባር ስላልሆነች ማለት ነው። አላህ Subhanahu Wa Ta'ala ይህንን ተግባር በሌላም ቦታ ሲያጠናክርልን ምን ይላል? وقدمنا إلى ما عملوا من عمل فجعلناه هباء منثورا وقدمنا እንዲህ አይነት ሰዎች ወደ ሰሩ ስራ እኛ ማሰብን إلى ما عملوا من عمل ወደ ሰሯቸው መልካም ስራዎች አሰብንና ከዚያም አደረግናቸው ስናያቸው ምንድነው ለአላህ Subhanahu Wa Ta'ala ሳይሆን ከአላህ ውጪ ያለ አካል ታስቦባቸው የተሰሩ የተተገበሩ ተግባራት ስለሆኑ فجعلناه هباء منثورا የተበተነ ትቢያ ያደረግነው በማለት አላህ Subhanahu Wa Ta'ala ይነግረናል ማለት ነው። ومن أعظم ما يدل على خطورة الرياء رياء የሚባለው ነገር በጣም አስከፊና ከባድ የሆነ ነገር መሆኑን ከሚያመላክተን ነገር አንዱ ምንድነው? በሐዲስ እንደተነገረን أن أول من تسعر بهم النار እሳት መጀመሪያ የምትቀጣጠልባቸው ወይም የእሳት ማገዶ የሚሆኑ ሰዎች የመጀመሪያዎቹ እነኚህ ናቸው ማለት ነው። ከነዚያ መካከል ቃሪኡል ቁርአን ነው። ቁርአንን የሚቀራ የሆነ አካል ነው። እንዲሁም ሙጃሂድ የሆነ በአላህ Subhanahu Wa Ta'ala መንገድ ላይ የሚታገል ሰደቃ የሚያወጣ የሆነ አካል ነበረ ማለት ነው። እንዲሁም ዓሊም ነው። እነኚህም በአጠቃላይ አላህ Subhanahu Wa Ta'ala ይጠይቃቸዋል። ቃሪኡል ቁርአንን የነበረው ዱንያ ላይ እንዲህ ነበርክ
እኔው ቀሰጥቼ ነበር ቀርተሃል ቁርአንን እያለ አላህ ይጠይቀዋል አው ጌታዬ እንደዚህ ያደርጋለሁ እያለ ዱንያ ላይ የለፋበትን ልፋት ይዘረዝራል ነዓም አላህ Subhanahu Wa Ta'ala ዋሸህ ይህንን ታደርግ የነበረው ለሰዎች ብለህ ነውና እና ሰዎች እንዲያደንቁ ቃሪ ነው እሱ ሁሌ አላህ Subhanahu Wa Ta'ala ቁርአን ያነባል በቁርአን ይሰራል የመሳሰሉትን እንዲሉህ ነበር ተብለሃል ይለዋል ሙጃሂዱም እንደዚያው በአላህ Subhanahu Wa Ta'ala መንገድ ላይ ሲታገል ሞዶ ነበር ነገር ግን ያው ኢኽላሱ በሰዎች መደነቅ በሰዎች ጀግና እንዲባል ፈልጎ ስለነበረ ነው አላህ ይጠብቀን ሰደቃም የሚያወጣው ልክ እንደዚሁ በሰዎች መሞገስን በሰዎች መደነቅን ፈልጎ ስለነበረ መጨረሻ ላይ ሁላቸው ምን ይባላል قد قيل ይባላሉ ማለት ነው ተፈልጉት የነበረው ነገር ዱንያ ላይ ተብላቸዋልና ከዚያም ለመላእክት ታዘዛሉ እነኚህን ወሰዱና እሳት ላይ ጣሏቸው ይባላል እንዲህ ያለው ኪሳራ እንግዲህ ዱንያ ላይ በጣም ከባድ የሆነ ኪሳራ ነው አላህ ይጠብቀንና ማለት ነው ሌላው ሪያ በራሱ ምንድነው አላህ ይጠብቀንና አላመቱል ሙናፊቂን የአስመሳይነት ወይም ደግሞ የንፍቅና መገለጫ ነው አላህ ይጠብቀን ስለሆነም እያንዳንዱ ሰው ይሄንን ነገር አውቆት ሊጠነቀቀው ይገባናል ማለት ነው በራሱ ምንድነው ንፍቅናን የሚገልጽ ስለሆነ ማለት ነው አላህ Subhanahu Wa Ta'ala ሙናፊቆችን ሲገልጻቸው ምን አለ ان المنافقين يخادعون الله وهو خادعهم ሙናፊቆች يخادعون الله اللهን ይሸነግላሉ بمعنى يعملون عمل الخدعه የሽንገላን ተግባርን ይተገብራሉ አላህን ያታለሉ ይመስላቸዋል وهو خادعهم በሐቂቃው ግን አላህ Subhanahu Wa Ta'ala በጥመታቸው ላይ ያታለላቸው ሳለ እነኚህ ሰዎች ምን አለ አላህ Subhanahu Wa Ta'ala واذا قاموا الى الصلاه قاموا كسالى ሰላትን ለመስገድ በሚቆሙበት ሰዓት ስልቹ ሆነው ነው የሚቆሙት يراؤون الناس የሰዎችን እይታን ይጠባበቃሉ ሰው ያያቸው ከሆነ ንቁ ሆነው ይሰግዳሉ ማለት ነው አማ ሰው ያላያቸው ከሆነስ ስልቹ ይሆናሉ ማለት ነው ولا يذكرون الله الا قليلا በስግደታቸው ውስጥ በሰላታቸው ውስጥ ጥቂትን እንጂ አላህ Subhanahu Wa Ta'ala አያወሱም እያንዳንዱ ተግባራቸው ለምን ይሆናል ለሰው ይሆናል ማለት ነው አላህ ይጠብቀን ይህንን ራሱ አላህ በሌላ ቦታ ሲያጠናክር ሱረቱ ተውባ ላይ ምን አለ وما منعهم ان تقبل منهم نفقات الا انهم كفروا بالله وبرسوله ሙናፊቆችን ያወጡትን ሰደቃ ወይም በአላህ መንገድ ላይ ያደረጉትን ተሳትፎን ሰደቃቸውን ከተቀባይነት ውድቅ ያደረገው ነገር የለም الا انهم كفروا بالله وبرسوله በአላህና በመልእክተኛው መካዳቸው እንጂ ይህ ስራቸው አላህ Subhanahu Wa Ta'ala ዘንድ ከተቀባይነት ውድቅ ነገር ያደረገው ነገር የለም ይህ ቢሆን እንጂ በየትኛውም መስካችን በየትኛውም ዒባዳ የትኛውንም መልካም ስራን ስንሰራ ጥንቃቄ ልናደርግ ይገባናል የዚህ በሽታ መነሻው ምንድነው ከተባለ አንደኛው حب الجاه والمنزله عند الخلق ሰዎች ዘንድ ክብርን ቦታን መፈለግ ነው በሰዎች መሞገስ መደነቅ መንጠልጠል ነው ሁሌ የነሱን አድናቆትን መፈለግ ነው ወይም ደግሞ በዚሁ ተቃራኒ او الخوف من ذمهم ولومهم የነሱን ወቀሳን ሊሰራው ሳይፈልግ አንድን መልካም ስራ ሰዎችን እየፈራ የሚሰራ ከሆነ ይሄ ራሱ ሪያ ነው ማለት ነው ማለት በየትኛውም በመልካም ስራ የሰዎችን ሙገሳን ወይም ደግሞ ሰዎችን ፈርተን ልንሰራ ይገባም የምንሰራው መልካም ስራ ላይ ሁሉም ፊት ለፊታችን ላይ አላህን Subhanahu Wa Ta'ala ለናስቀምጥ ይገባናል አማ በዚህ መልኩ ልባችን በሰዎች መሞገስ መደነቅ የሞላ ነው ከሆነ ስራችን ላይ በአጠቃላይ ወዴት እንዞራለን ሰዎች እንዲያዩን ብቻችን በመንሆንበት ሰዓት ዒባዳ ላይ ስልቹ እንሆናለን የአላህን Subhanahu Wa Ta'ala ወጅህ አንፈልግም ማለት ነው ያኔ ስራዎቻችን በአጠቃላይ ከንቱ ይሆናሉ አላህ ይጠብቀን ማለት ነው ታዲያ ይህንን በሽታ በምን መልኩ ነው መፈወስ እንችላለን ከተባለ ልባችን ላይ አላህን Subhanahu Wa Ta'ala በመንገስ ማለት ነው ومعرفه انه وحده النافع الضار አላህ Subhanahu Wa Ta'ala ብቻው ነው የሰው ልጆችን ሊጠቅም ሊጎዳም የሚችለው አንድ አላህ ብቻ ነው የሚለውን ይህንን በማወቅ ለሁሉም ሰጪ ከልካይ አላህ ብቻ ነው የሚለውን ነገር ልባችን ውስጥ በማንገስ ይህንን በማስረጽ የሰዎች ሙገሳም ይሁን የሰዎች ወቀሳ በአላህ Subhanahu Wa Ta'ala ዲን ላይ እምነት ላይ ዒባዳ ላይ ሊጠቅመን ሊጎዳን እንደማይችል ይህንን በመረዳት
ከእንደዚህ አይነት በሽታ እንወጣለን ማለት ነው። ስለ ሞት በማውሳት በማብዛት የአኺራን ጉዳይ በማውሳት እንዲሁም ደግሞ በተግባር ራሳችንን ለማጠናከር ለመፈተሽ ድብቅ የሆኑ ስራዎችን በመስራት ማለት ነው። ማንም በማይበት ቦታ እስኪ የኔ ዒባዳ ምን ይመስላል የሚለውን ራሳችን በራሳችን በመገምገምና ይህንን እንዲህ ያሉ ተግባራትን በመላመድ ማለት ነው። ራሳችንን ነፍስያችንን ሁሌ በጥሩ ንያ በመታገል ከእንደዚህ አይነት በሽታ እንወጣለን። ሌላው ምንድነው? እንዲህ ሁሉም ባሪያ ማለት ነው ከእንዲህ ካሉ በሽታዎች አላህ እንዲጠብቀው በአላህ Subhanahu Wa Ta'ala መጠበቅ አለበት። አላህን Subhanahu Wa Ta'ala መለመን አለበት ማለት ነው። በየትኛውም መልካም ስራችን ወላሂ አላህ እገዛ እስካሌለበት ድረስ ከንቱ ነን። ስለሆነም አላህን Subhanahu Wa Ta'ala ልንማጸነው ይገባናል ከእንደዚህ አይነት በሽታ አላህ እንዲያተርፈን ማለት ነው። አላህ በስራችን ውስጥ ኢኽላስን እንዲሰጠን ሁሌም ልንለምነው ይገባል። ትላልቅ ዑለማዎች ክታባቸውን ሲጽፉ የተለያዩ መልካም ስራቸውን ሲያደርጉ ለኛ ያሳዩናል ማለት ነው። መጀመሪያ ኢኽላስን ነው። አላህ ኢኽላስን እንዲወፍቀኝ እለምነዋለሁ ይላሉ። ወኢላ ኢኽላስ ከሌለበት ግን ያ ብዙ አመት የተለፋበት ሊሆን ይችላል። ብዙ ድካም እዛ ቦታ ላይ የታየበት ሊሆን ይችላል። ኢኽላስ እስከሌለው ድረስ ከንቱ ነው። አላህ ይጠብቀን ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اللهم إنا نعوذ بك أن نشرك بك شيئا نعلمه ونستغفرك لما لا نعلمه بلن دعاء عندنا درقم نقرونال ጌታችን ሆይ ባንተ እንጠበቃለን። اللهم إنا نعوذ بك ጌታችን ሆይ እኛ ባንተ እንጠበቃለን أن نشرك بك شيئا نعلمه እኛ እያወቅን ባንተ ላይ አንዳችን ነገር ከማጋራት ونستغفرك لما لا نعلم ሳናውቅ ለተገበርነው ለሰራነው ስራ ደግሞ ወይም ለምንሰራቸው በአጠቃላይ ምህረትን እንጠይቃለን ብለን ዱዓ እንድናደርግ ረሱል ሰለላሁ ዐለይሂ ወሰለም አዘውናል ማለት ነው። ስለዚህ ማንኛውም ሙስሊም የሆነ አካል ነፍሱን ሊያጠራ ይገባል ማለት ነው። በጣም ከሚያሳዝኑ ተግባራቶች ውስጥ ሰዎች መስጂድ ገብተው ሰላት እየሰገዱ ራሳቸውን የሚቀርጹበት ወጅህ አለ። ሱብሃንአላህ። በተለይ በዚህ ዘመን በእጃችን ባለው ስልክ ብዙ መዘዘን እያመጣን ያለ ነው። ዒባዳችን ድብቅ መሆን አልቻለም። ጭራሽ ራሱን ለመቅረጽ እየታገለ ያለ የሆነ ካን ነው። ቁርአንን ከፍቶ መቅራት ሳይፈልግ አንድ ይቀረጸኝ ወይም አንድ ፎቶ አንሳኝ እያለ ወይም ደግሞ ራሱን በራሱ እያነሳ ያለ ሰው ነው። ለምን? ለሌሎች ሊያጋራው ስለፈለገ ነው፣ በማህበራዊ ሚዲያ ማለት ነው። ሌላው ልክ እንደዚሁ በተመሳሳይ ብዙ ገንዘብ አውጥቶ ብዙ ኪሎ ሜትሮችን አቋርጦ ይመጣና ሐጅና ዑምራን ያደርጋል። በሐጅና ዑምራ ማድረጉን ሌሎች እንዲያውቁለት በምን ይገልጻል? በአንደበቱ መንገር ሳይፈልግ ሲቀር ጥሩ ማስታወሻ ፎቶ እያለ በዛ ሰበብ ይነሳል። ከዛ በኋላ ደግሞ ይፖስታል ማለት ነው። ሱብሃንአላህ። ሌሎችም ማሻአላህ እገሌ ዑምራ ላይ ነው እገሌ ሐጅ ላይ ነው እየተባለ ማለት ነው። እና ይሄኛው ለኛ አይጠቅመንም፣ ስራችንን ወላሂ ያበላሽብናል ማለት ነው። በተቻለ ያክል ቀደምቶች ከጥፋታቸው በበለጠ ከወንጀላቸው በበለጠ መልካም ስራቸውን ይደብቁ ነበረ። ነዓም ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ ሁሉም ህዝቦች ይቅር ይባላሉ፣ ኩሉ ኡመቲ ሙዓፋ አሉ። ሁሉም ህዝቦች አላህ ወንጀላቸውን ይቅር ይላቸዋል፣ ወንጀላቸውን በይፋ ከሚናገሩ ሰዎች በቀር አሉ ማለት ነው። አላህ ወንጀሉን ደብቆለት የነበረ ሰው ልክ ጀብድ እንደሰራ ወንጀሉን የሚለፈልፍ የሆነን አካል አላህ ይቅር አይለውም። ነዓም በመሰረቱ ምንድነው መጥፎ ስራ ወንጀል ምን ይሆናል? ይደበቃል። ነገር ግን ቀደምቶች ዘንድ ከዚሁ በበለጠ መልካም ስራቸውንም ለመደበቅ ጥረት ያደርጉ ነበረ። ለምን? ሪያ እንዳይገባባቸው፣ በነፍስያቸው እንዳይፈተኑ፣ ሸይጣን በእነሱ ላይ እንዳይነክስ ማለት ነው። ይህንን ጥረት ያደርጉ ነበረ። ዛሬ ላይ እኛ ሐቂቀተን በጣም ጥንቃቄ ልናደርግ ይገባናል ማለት ነው። ሰዎች አወቁልን አላወቁልን ከስንት አንዱ ነው ዱዓ የሚያደርገው። ከዛ ውጪ በሰዎች መደነቅ ነው መሞገስ ነው አላህ ይቀበለው ሚል ጥቂት ነው ያለው ማለት ነው። ትርፉ ምንድነው? ኪሳራ ነው። ለሰዎች ማሳየት ነው የሚሆንብን።
በተቻለን ያክል ስራችንን ልንጠብቅ ይገባናል። አንደኛ ጊዜያችን ሰውተን ነው እዚህ ቦታ ላይ የመጣ ነው። ገንዘባችን እዚህ ቦታ ላይ አሳልፈን የመጣ ነው እና እንዲህ ያሉ ቦታዎች ላይ ስንሄድ አላህ ሲወፍቀን አላህን ማመስገን ያለብን፣ ለሌሎች ዱዓ ነው ማድረግ ያለብን። በተቻለ ያክል ስራችንን ደብቀን ሰርተን ከአላህ Subhanahu Wa Ta'ala ልንተሳሰብ፣ አላህ እንዲቀበለን ዱዓ ልናደርግ፣ ያጓደነው ነገር ካለ አላህ ይቅር እንዲለን አላህን መማጸን ያለብን እንጂ እንዲህ ያሉ ስራዎቻችን በማህበራዊ ሚዲያ ላይ እያወጣን ስራችንን ከንቱ ማድረግ የለብንም። ምናልባት እንደዚህ አይነት ቦታዎች ላይ የግድ ለሰዎች ማስተማር፣ ሰዎችን ወይ ከተሳሰቱበት ነገር ለማረምና ሌሎችን መልካም ለማስገንዘብ እስከሆነ ድረስ በጥንቃቄ ልናደርግ ይገባናል። ከዚያ ውጪ ግን ሁላችንም የምንሰራውን ስራ ለአላህ Subhanahu Wa Ta'ala እስከሆነ ድረስ በተቻለ ያህል ስራዎቻችንን ልንጠብቅ ይገባናል። አላህ Subhanahu Wa Ta'ala እንግዲህ ያጓደልናቸውን በአጠቃላይ አላህ እንዲሞላለን፣ ልባችንንም አላህ ከሪያ ከመሳሰሉ በሽታዎች ነፍስያችንን ከኩራት አላህ እንዲጠብቅልን አላህን እማጸነዋለሁ። ሁሌም ቢሆን በስራችን አላህ ኢኽላስን ይወፍቀን።